ፓርቲያችን ዘርፎችን የሚያይበት አግባብ ዘርፎችን ተሳስረው እንዲሄዱና እርስ በርሳቸው ተመጋግበው የሀገራችንን ብልጽግና ለማረጋገጥ ጥቅም ላይ እንዲውሉ በሚያደርግ አግባብ የሚያይበት ነው። ፓርቲያችን በሁሉም ዘርፎች ሚዛናዊነት ያለው የመንግስትና የግል ዘርፍ ሚና እንዲኖር፣ ገበያ ራሱን የቻለ ሚና እንዲጫወት፣ ከዛም ባለፈ የሀገራችንን ተጨባጭ ሁኔታ ያደረገ መንግስት የግሉን ዘርፍ የሚደግፍበት ከግሉ ዘርፍ ጋር በጎሪጥ የሚተያይበት ሳይሆን በትብብር በማዕቀፍ የሀገራችንን የአምራች ዘርፎችን አቅም ለጥቅም የሚያውልበትን ማዕቀፍ ፈጥረናል። ማኒፋክቸሪንግ ዘርፍን ፓርቲያችን የሚያየው እንደ ዋና የሉዓላዊነት መሳሪያ ነው። በአብዛኛው ፓርቲዎች ያነሱት እንደሰማችሁት ከኢኮኖሚ አንጻር ብቻ ነው የሚቃኙት። እኛ ግን በማኒፋክቸሪንግ ዘርፍ አቅማችንን ካላጎረበትን የሀገራችንን ህልውና አደጋ ውስጥ ሊገባ እንደሚችል እናምናለን። ከዛም ባለፈ የማኒፋክቸሪንግ ዘርፍን ልማት ቅደም ተከተልን በግልጽ የለየን ፓርቲዎች ነን። የሀገር ውስጥና የውጭ ባለሀብቶች ሚናንም እንዲሁ በአግባቡ ለይተን የማኒፋክቸሪንግ ዘርፍ ተፈላጊውን ድጋፍ እንዲያገኝ እያደረግን ያለን ፓርቲዎች ነን። በውጤታችንም እንደሚያሳየው በገቢ ንግድ በመተካት በተለይ 4.5 ቢሊዮን ዶላር በ2017 ብቻ ተክተናል። የማምረት አቅምን በከፍተኛ ሁኔታ አሳድገናል። ኢንዱስትሪ ፓርኮችን ለሀገር ውስጥ ባለሀብቶች ክፍት አድርገናል። ከዚህ አንጻርም ምናልባት አልሰሙ ሊሆን ይችላል እንጂ የሀገር ውስጥ ባለሀብቶች በኢንዱስትሪ ፓርኮች ውስጥ ገብተው በስፋት እየተሳተፉ ይገኛል።